What's up my Habesha people? ጤና ይስጥልኝ እንደምናችሁ ሰላም የቡሬ እንደዚህ ዩቲዩብ ቻናል ተከታዮቻችን እንደምንድን አላችሁ? ሳምንቴን ጠብቄ ተከስቻለሁ። ባለፈው ሳምንት የሰራሁት ቪዲዮ የተከፋ ሰው ያለ አይመስለኝም። ትንሽም ቢሆን ታይቷል። እንዳልኳችሁ አርፈ ቁጭ በል ምናምን የሚል ኮሜንት አላገኘውምና ዛሬም ቀጣዩን ክፍል ሌላችሁ መጥቻለሁ። ሰብስክራይበሩ ደግሞ በጣም አሪፍ እየሄደ ነው። በርቱ 1000 እንግባ። ከዛ በኋላ ምን ጀምራችሁ አዳዲስ ፕሮግራሞች ይኖራሉ ምናምን እነሱን አብረን እንሰራለን እንከታተላለን። በጣም ብዙ ስራ አለ። ስለዚህ እናንተ ሰብስክራይብ አድርጉ። እኔ ታሪኬን ላዘጋጅ ወደ መጀመሪያው ታሪክ እንሄዳለን። ብዙ የምናወራው ነገር አለ። ትልቅ የቲቪ የዜና ቻናል ዩሲ ቪዲዮ ያስተላልፋል። ባስ ይሰረቃል። በልመና ገንዘብ 2 አፓርታማ የገነባም አለ። ብቻ ሁሉንም እናያቸዋለን። እናንተ ብቻ ሰብስክራይብ አድርጉ፣ ላይክ አድርጉ። ወደ ቪዲዮ A joyful sound begins to play to brighten every coming day by Rook and Etsubina with laughter's art, a funny video and vlog to win your heart, reaction and vlog. የብሔራዊ ቴሌቪዥን ስርጭት ላይ በስተጀርባ የታየው ዮሲብ ፊልም ይለናል የመጀመሪያው ታሪካችን። አንዳንዴ በቴሌቪዥን ስቱዲዮ ውስጥ ያለው ቴክኒካዊ ስህተት ምን ያህል ድንገተኛ እና አሳፋሪ ነገር ሊያስከትል እንደሚችል በስዊድን የተፈጠረው ይህ ክስተት ጥሩ ማሳያ ነው። እንደ አውሮፓውያን አቆጣጠር በጥር 2013 በስዊድን ሀገር አቀፍ የቴሌቪዥን ዜና ጣቢያ TV4 ኒውስ በቀጥታ ስርጭት ወቅት ተመልካቾች ከዋና ዜና ዘጋቢው ጀርባ ባለው ማሳያ ላይ የዮሲብ ፊልም ሲታይ ለብዙ ደቂቃዎች ተመልክተዋል። የዜና ዘገባው በወቅቱ ስለ ሶሪያ ፕሬዝዳንት ንግግር በሚመለከት በቁም ነገር ላይ እያተኮረ የነበረ ቢሆንም ከጀርባ ባለው ስክሪን ላይ የዮሲብ ይዘት መታየቱ ያልተጠበቀና አሳፋሪ ክስተትን ፈጥሯል። የቴሌቪዥን ጣቢያው ስህተቱ የተከሰተው ስክሪኑ ከዮሲባዊ ይዘት ከሚያሰራጩ ሌሎች ኔትወርኮች ጋር በተገናኘ የኮምፒውተር ሰርቪስ ምክንያት እንደሆነ አብራርቷል። ምንም እንኳን ምስሉ ሙሉ በሙሉ ግልጽ ሆኖ ባይታይም ተመልካቾች ይዘቱን ምን እንደሆነ ለመገመት ግን ብዙም ጊዜ አልፈጀባቸውም ነበር። ጣቢያው ስህተቱ እንደተፈጠረ ወዲያውኑ ማስተካከያ ቢያደርግም ግን ይህ እንግዳ የሆነ የዜና ክስተት በዓለም አቀፍ ሚዲያዎች ላይ በሰፊው ተዘግቦ ነበረ። Mitt under pågående nyhetssändning dök ett lite udda inslag upp i bakgrunden på TV4 News förmiddagssändning. I 10 minuter rullade en porrfilm bakom nyhetsankaret. Så jag hade gått upp på morgonen runt 9:15 då, såg jag på att alltså jag förstod att det var en miss. ይህን ሰው ተዋወቁት። ባህራት ጄን ይባላል። ዓለም ላይ አሉ ከሚባሉ ሀብታሞች ተርታ ይሰለፋል። ያውም የሀብት መጠኑ በእኛ ወደ 140 ሚሊዮን ብር እንዳለው ይገመታል። ታዲያ ጄን ይህንን ሁሉ ሀብት ያካበተው በትምህርት ወይም ባለው የእጅ ሙያና ተሰጥኦ አሊያም ደግሞ በውርስ ወይም በሎተሪ ባለ እድለኛ ሆኖ አይደለም። የዚህ ሁሉ ሀብት መሰረቱ ለ40 ዓመታት ሳያቋርጥ ሙምባይ ጎዳናዎች ላይ እየተዘዋወረ በልመና ባገኘው ገንዘብ ነው። What? Bro, what are you talking about, man? ጄን ሲናገር በቀን እስከ 2500 ሩፒ ወይም በእኛ ወደ 3220 ብር አካባቢ እንዲሁም በወር እስከ 75000 ሩፒ ይህም በእኛ ወደ 120000 ብር አካባቢ በልመና እንደሚያገኝ ለህንድ መገናኛ ብዙሃኖች አሳውቋል። ልመናን የገቢ ምንጩ ያደረገው ጄን አሁን ላይ የራሱ 2 አፓርታማ እና የተለያዩ የንግድ ሱቆችን የከፈተ ቢሆንም አሁንም መለመን ማቆም እንደማይፈልግና በተለያዩ የሙምባይ ከተማዎች ላይ የህንድ ጎዳናዎች ላይ እየተዘዋወረ መለመን እንደሚፈልግ ተናግሯል። መናኑ ወገን ነግበኔ ብላችሁ ያላችሁ አረ ቀለማት ታብዛ፣ እሺ ቀለማት ታብዛ። ሳሳርኩ እንደሱ ነው የሚባለው። ሳሳርኩ እሺ ትሾፊያለሽ እንዴ? በጀርመን ሀገር ፍቅረኛውን ትምህርት ቤት ለማድረስ አውቶቡስ የሰረቀው የ15 ዓመቱ ታዳጊ በቁጥጥር ስር ዋለ ይለናል ሶስተኛው መረጃችን። በጀርመን ቪስባንደን ከተማ የሚኖር አንድ የ15 ዓመት ታዳጊ የ14 ዓመት ፍቅረኛውን ትምህርት ቤት ለማድረስ ሲል የህዝብ ማመላለሻ አውቶቡስ ሰርቆ 130 ኪሎ ሜትር ካሽከረከረ በኋላ በፖሊስ ሊያዝ ችሏል ይለናል።
ታዳጊው ንጋት 12 ሰዓት ገደማ ወደ ግቢው ዘልቆ በመግባት አውቶቡሶችን መቆጣጠሪያ ዋና ቁልፍ ካገኘ በኋላ ተሽከርካሪውን ይዞ መውጣት የቻለ ሲሆን በወቅቱ በስፍራው የነበሩ የጥበቃ ሰራተኞች ድርጊቱን በካሜራ ቢመለከቱትም አሽከርካሪው የድርጅቱ ሰራተኛ መስሏቸው ሳይጠረጠሩት ቀርተዋል። ኩባንያ አውቶቡሱ መጥፋቱን ያወቀው ከሰዓታት በኋላ በመደበኛ የሰራተኞች ፍተሻ ካደረገ በኋላ ነበር። ፖሊስ በአውቶቡስ ላይ የተገጠመውን የጂፒኤስ መቆጣጠሪያ አማካኝነት ባደረገው ክትትልም ተሽከርካሪው በካርሱሉሂ ከተማ ውስጥ ሊገኝ ችሏል። ፖሊስ ተሽከርካሪውን ሲያስቆም የ15 ዓመቱ ታዳጊ በሹፌር ወንበር ላይ ያገኘ ሲሆን በወቅቱ የ14 ዓመቱ ፍቅረኛው ከትምህርት ቤት ጭኖ ወደ ቤቷ እየመለሳት እንደነበር ታውቋል። የፖሊስ ቃል አቀባይ እንደገለጹት ታዳጊው ቁልፉን እንዴት እንዳገኘና ያን ያህል ግዙፍ ተሽከርካሪ ያለ ምንም እንከን እንዴት ሊነዳ እንደቻለ ምርመራ እየተደረገበት ይገኛል። ታዳጊው በአሁኑ ወቅት በስርቆትና ያለ መንጃ ፈቃድ በማሽከርከር ወንጀል ክስ ተመስርቶበታል። በዚህ ያልተለመደ ክስተት ምንም አይነት የሰው ሕይወትም ሆነ የንብረት ጉዳት አለመድረሱ እና አውቶቡስም ያለ ምንም ጉዳት ለባለቤቱ መመለሱን ኦዲቲ ሴንትራል ዘግቧል። 7% የሚሆኑትም ወንዶች በፓሩሲስ በተባለ የጭንቅላት በሽታ የተጠቁ ናቸው። ይህም ማለት ሌሎች ሰዎች በአቅራቢያቸው ካሉ ሽንት መሽናት አለመቻል። ዘሀበሻ ዜና እንደገለጸው በአፍሪካ መልከ መልካም ወንዶች የሚገኙበት አገራት ዝርዝር ይፋ ሆነ። ዳታ ኦፍ ስታቲክስ ዛሬ ይፋ ባደረገው መረጃ በአፍሪካ ውስጥ መልከ መልካም ወንዶች ያሉባቸው አገራትን አስቀምጧል። ይህም መረጃ የተቀመጠው በደረጃ ሲሆን ይፋ የሆኑት ከ1 እስከ 10 ያሉት አገራት ብቻ ናቸው። በዚህም መሰረት በቀዳሚነት ቦታ የያዘችው ናይጄሪያ ናት። በሁለተኛነት ደቡብ አፍሪካ ያስቀመጠው መረጃ፣ በሶስተኛነት ደግሞ ኢትዮጵያን አስቀምጧል። እንዲሁም በአራተኛነት ሶማሊያን፣ በአምስተኛነት ሞሮኮን፣ በስድስተኛነት አልጄሪያን፣ በሰባተኛነት ኬንያን፣ በስምንተኛነት ግብፅ፣ በዘጠነኛነት ታንዛኒያ እና በአስረኛነት ደግሞ ሩዋንዳን አስፍሮ ተመልክተናል። ይህም ማለት በአዲስ አበባ ወንዶች ምክንያት ከአፍሪካ በውበት 3ኛ ሆነናል። እንኳን ደስ አላችሁ ኢትዮጵያውያን። እንደውም መኪና የሌላት ሴት አናገባ። ለማንኛውም የዛሬው ወሬ ይሄንን ይመስል ነበረ። ከወደዳችሁት ላይክ አድርጉት፣ ካልወደዳችሁት ያው እንግዲህ ባለፈው ሳምንት እንዳልኩት አርፈ ቁጭ በል አስለፍልፍብን ብላችሁ ኮሜንት ላይ መግለጽ ትችላላችሁ። ቀጣይ ሳምንት እስክንገናኝ ድረስ ባባይ ቻው። ሰብስክራይብ አድርጉ።